ዛሬ በቦሴ ማድ ቆንጆ የሆነ ኢንዶሚ በቃ እንሰራለን። ስሙ ጠፍቶኝ ነው። እስከ መጨረሻው እዩት ብቻ ትወዱታላችሁ። ዘይት የሾርባ ማንኪያ 2 አደረኩኝ። ቲማቲም ድልህ አደረኩ። ከቤት ነው ያዘጋጀሁት ቲማቲም ድልሁን። ከዛ መከለሻ አደረኩኝ ማለት ነው። ብዙ አይነት ቅመም ያለው ከቤት ያዘጋጀሁት የኢንዶሚውን ቅመም አደረኩኝ እና ቀይ ሽንኩርት አደረኩኝ። ከዛ እንደዚህ ካደረኩና ትንሽ ድል ጨመርኩበት ሲያንሰኝ እንደዚህ ቀላቀልኩኝ። ትንሽ ጨው አድርጌያለሁ። ከዛ ሽንኩርቱን እንደዚህ ውስጡን ቦርቡሬዋለሁኝ። ከዛ ቅቤ ያደረኩበት እና ያው ስልስ አደረኩኝ ከላይ። ከዛ እንደዚህ ሽፍና አደረኩት። እንደዚህ ጥቅልል አደረኩና አስቀመጥኩኝ። ከዛ ድንች ደግሞ በዚህ መልኩ የተከተፈ ድንች አለኝ። ከዛ ስልስ አደረኩበትና ይሄንም እንደዛው ጠቀለልኩት። ሁሉንም አንድ ላይ ጠቅልዬ መጥበሻ ላይ ያደረኩት እንደዚህ ከደንኩት። እየበሰለ ነው። እያገላበጥኩኝ በደንብ አበሰልኩትና ሲጨርስ አወጣውኝ። መጥበሻ ጥጄ ውሃ አድርጌ ኢንዶሚውን አደረኩኝ። ሶሲሱያ አደረኩበት። ከዛ እንደዚህ ሆኖ ደርሷል ኢንዶሚው። ከዛ በኋላ ሁሉም አንድ ላይ እንደዚህ ሆኖ ደረሰ። ቀይ ሽንኩርቱም እንደዚህ ሆኖ በስሎ ቆንጆ ሆኖ ደርሷል። ድንቹም ደርሷል። ይኸው አንድ ላይ በጣም ቆንጆ ሆኖ ነው የደረሰው። በጣም ነው የሚጣፍጠው። ሞክሩት እና ላይክ አድርጉ። አመሰግናለሁ። ላይክ